ውዶችዬ ዛሬ ደግሞ ድንች ልጠብስ ነው ማለት ነው። ድንች ጥብስ እንደዚህ በዳቦ የሚበላ ድንቹን ቀቅዬዋለሁ። ዘይቱን ጨመርኩኝ። ቲማቲም ትንሽ አንድ ቲማቲም ነው የተጠቀምኩት። ሽንኩርት አንድ ነው የተጠቀምኩት። ብዙ አይደለም የምሰራው፣ ትንሽ ነው። እንደዚህ ጥብስ ካረኩ በኋላ ኮረሪማ ወዳለው ኮረሪማ ጨምራለሁ ማለት ነው። እኔ ምንም ስሰራ ኮረሪማ እጠቀማለሁ ስለምወድ ማለት ነው። እንደ ምርጫችሁ ቅመም ምርጫችሁ መጠቀም ትችላላችሁ። ቀለል ያለ ቁርስም ምሳም ማንኛውንም ነገር መሆን ይችላል። ኮረሪማው ስለጨመርኩኝ ትንሽ ከለሩ ጠቆር አለ። ድንቹን በዚህ መልኩ ልጬ ቆራርጬ አምጥቻለሁ። እንደዚህ ያደርጋለሁ። በትንሽ እሳት ነው እያበሰልኩ ያለሁት። አዋህደዋለሁ ማለት ነው። ቀለል ያለ ስራ ማለት ነው። ብዙ ወጪ የሌለበት። እሳቱን እንደዚህ አድርጌ ትንሽ ደቂቃ አስቀምጠዋለሁ፣ ጨው ምናምን እስከሚዋሃድ። እኔ የምመክራችሁ ለሚጠባበስ ነገር ማለት ነው ድንብላል ቅጠል ሞክሩበት፣ ትወዱታላችሁ። ድንብላል ቅጠል ለሚጠባበስ ለወጥ ሳይሆን ለሚጠባበስ ነገር ነው። ምግባችሁን እንዴት አባቱ እንደሚያጣፍጥ ቃናው ራሱ እንዴት አባቱ ደስ እንደሚል ስታቀርቡ ለእይታ ራሱ አረንጓዴነት በጣም ነው የሚጣፍጠው የሚያምረውም ማለት ነው። ብቻ ልምከራችሁ ድንብላል ተጠቀሙ ለሚጠባበስ ነገር እላችኋለሁ። በዚህ መልኩ እየበሰለ ነው። በትንሽ እሳት ነው ያልኩት ያበሰልኩ ያለሁት። ይኸውላችሁ በዚህ መልኩ ሰርቼ አውጥቻለሁ። በጣም ነው የሚጣፍጠው። ሞክሩት። ማለት ያው ከዚህም በፊትም ስለምሰራ ባልቀምሰውም ቆንጆ እንደሆነ አውቃለሁ ማለት ነው። ስለምወደው ነው የሰራሁት። ስማርስ ቅዱስ አምላክ እግዚአብሔር ስም የተባረከ ይሁን፣ የተባረከ ይሁን እንደምትሉኝ ባለሙሉ ተስፋ ነኝ። ዋው ነው። ፐርሲል እላለሁ። ፐርሲል አይደለም ድንብላል ቅጠል። ፐርሲል ለሰላጣ ነው። እኔ ብዙም እንትን አይደለሁኝም፣ ግን ድንብላል ቅጠል ዋው ነው። ዋው የሚገርማችሁ እንደዚህ አይነት ነገር ስበላ ዳቦ ምናምን ነገር አልጠቀምም፣ ብቻውን ነው የምበላው። ዋው ነው። ሳህኑም ይሄን ይመስላል። ተሰነባበትን። ቻው። አመሰግናለሁ ስለምታዩን፣ ስለምታበረታቱኝ፣ ሼር ስለምታረጉልኝ፣ ይቅርታ ላይክ ስለምታረጉኝ በጣም ነው የማመሰግነው። መልካም ጊዜ። ቻው።